ሰላም ውድ ተማሪዎች እንግዲህ በ2017 ዓመተ ምህረት ማትሪክ ኤግዛም ወስዳችሁ የማለፊያ ነጥብ ወይም ደግሞ የሪሚዲያል ማለፊያ ነጥብ ያመጣችሁ ተማሪዎች በዛሬው ዕለት እንግዲህ በጣም በጉጉት ሲጠበቅ የነበረው የምደባ ጊዜያችሁ ይፋ ተደርጓል ማለት ነው። እንግዲህ ትምህርት ሚኒስቴር በ2017 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስዳችሁ ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች የሪሚዲያል ምደባ ፕሮግራም ለመከታተል የሚያስችል የማለፊያ ውጤት ያስመዘገባችሁ ተማሪዎች የተቋም ምደባችሁን ለማየት ወይም ደግሞ ምደባችሁ የት እንደሆነ ለማወቅ ከፈለጋችሁ እኛ ቴሌግራም ቻናላችን ላይ ያስቀመጥላችሁን ሊንክ በመጠቀም የት እንደተመደባችሁ አድሚሽን ነምበራችሁንና የመጀመሪያ ስማችሁን በካፒታል ሌተር በመጻፍ የተመደባችሁባቸው ዩኒቨርሲቲዎች ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናላችንን ኮሜንት ሴክሽን ላይ ማግኘት ትችላላችሁ። ቴሌግራም ቻናላችንን ደግሞ ወይም ደግሞ @future ኢትዮጵያን ብላችሁ ብትገቡ የምታገኙት ይሆናል። እዛ ቻናል ላይ ገብታችሁ የተመደባችሁበትን ዩኒቨርሲቲ ለማየት ሊንኩን አስቀምጠንላችኋል። ሊንኩን በዛ በሊንክ ገብታችሁ ማየት ትችላላችሁ ማለት ነው። በቀጣይ ደግሞ ለእናንተ የተለያዩ ነገሮች የምናዘጋጅ ስለሆነ ወይም ደግሞ ለእናንተ የተለያዩ የትምህርት ፕሮግራሞችን ያዘጋጀን ስለሆነ ይህን ቻናል ከአሁኑ ሰብስክራይብ ማድረግ እንዳትረሱ። ለብዙ ተማሪዎች እንዲደርስ ደግሞ ይህንን ቪዲዮ ላይክ ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በመጨረሻም እንግዲህ በአሁን ሰዓት ብዙ ፍሬሽማን ተማሪዎችን ሲያስጨንቅ የነበረው እንዴት አድርገን ግሬድ መስራት እንችላለን ፈርስት ይር ላይ የሚለው ነው። እንግዲህ የፍሬሽማን ተማሪዎች በጣም የሚጠቅማችሁ ቻናል የተለያዩ ፒፒቲዎች የምትማሩባቸው ኮርሶች ሙሉ ማብራሪያ በጣም የሚጠቅሟችሁ ነገሮች የምታገኙባቸው ቻናል ቴሌግራም ላይ @future ኢትዮጵያን ብላችሁ ብትገቡ ወይም ደግሞ ኮሜንት ላይ የማስቀምጥላችሁ ይሆናል። ገብታችሁ ተጠቀሙት እንላለን። እስከመጨረሻው ስለተከታተላችሁን እናመሰግናለን። መልካም ቀን ይሁንላችሁ። መልካም ቀን ይሁንላችሁ።